በፍርድ ቤት አሰራር ውስጥ አንድ መላምት አለ። ይሄም ተከሳሽ ይናገራል፣ ሲናገርም የሚያዳምጠው አካል ይኖራል የሚል ነው። የግድያ ወንጀል ፈጽሞ እንዲሁ እሱም መስማትና መናገር የማይችል ነው። ፈጽሞ ተከሶ ፍርድ ቤት ይቀርባል። መጀመሪያ ፍርድ ቤት ሲቀርብ ሰውየው ጸጥ ይላል። በችሎት አዳራሽ ውስጥ ዳኞች፣ ጠበቆች፣ ፖሊሶች፣ ጠባቂዎች ቢኖሩም ከፊት ለፊታቸው ያለውን ሰው ለመረዳት አንድም ሰው የሚችል አልነበረም። ስለ ራሱ ማንነት ሲጠይቅ፣ ስለ ወንጀሉን መፈጸም አለመፈጸሙ የእምነት ክህደት ካሉን ሲጠይቅ ምንም አልተናገረም። ዝምታ ምርጫው አልነበረም፣ ግን ደግሞ ሌላ አማራጭ አልነበረውም። ይህ ሰውዬ ወንጀሉን መፈጸም አለመፈጸሙን ማመን አልፈለገም። ዝም ማለትን መርጧል። ዝም ማለት መብት ነው። በነገራችን የሚቀጥለው ስቴፕ ምንድን ነው? እንደዚያ በሚሆንበት ጊዜ አቃቢ ሕግ የራሱን ማስረጃዎች እንዲያቀርብና እንዲያሰማ ይደረጋል። ሂደቱ እንደሱ ነው። ስለዚህ እንዲያቀርብ ተጠየቀ፣ ማስረጃዎቹን አሰማ፣ አስደመጠ። ከዛ በኋላ ግለሰቡ 8 ዓመት ከ5 ወር ተፈረደበት። ከሱ ምንም ቃል ሳይሰማ። ይህ የሆነው እዚሁ አገራችን ኢትዮጵያ ውስጥ ነው። ከ15 ዓመታት በፊት ኢትዮጵያ የእያንዳንዱ አካል ጉዳተኛ ዜጋዋን መብት ለመጠበቅ ለማካተትና ለማብቃት አንድ ትልቅ የቃል ኪዳን ሰነድ ፈረመች። ይህ ሰነድ ከእያንዳንዱ 6 ኢትዮጵያዊ አንዱን ይመለከታል። ለእያንዳንዱ ኢትዮጵያዊ የተገባለት ያ ቃል ኪዳን የት እንደደረሰ ዛሬ እንዳስሳለን። ይህ አትሮን ነው። ቢንያም ነኝ። ክፍል 1 ያለኛ ስለኛ አይወሰንም። ዶክተር ህይወት አበበ የህግ ባለሙያ ናት። ወደዚህ ሙያ የገባችው በአካዳሚክ ጉጉት ብቻ አልነበረም። ወደ ህግ ጥናት የገባችው በወንድሟ ምክንያት ነበር። የአካል ጉዳት ያለበት ወንድም ነበረኝ። አሁን ነፍሱን በገነት ያኖረው አርፏል። እና በጣም በልጅነት እድሜ ሁኜ ግን ነፍስ አውቄ ይሄ ወንድሜ ማኅተመ ሥላሴ ጌታቸው ይባላል። እሱ ይገጥሙት የነበሩት ቻሌንጆች ምን ያህል ትምህርት ቤት አክሰሰብል እንዳልሆነ፣ ተደራሽ እንዳልሆነ፣ በሕክምና ዘርፍ ያለው ሊሚቴሽን፣ በማህበረሰቡ ዘንድ ያለው አሉታዊ አስተሳሰብ ሁሌ ውስጤ ለምን የሚል ጥያቄ ይፈጥርብኝ ነበርና ያ ነው ፊልድም ስመርጥ የመጀመሪያ ዲግሪን ስማር ህግ እንዳጠና ከዛም ሂውማን ራይትስ ላይ ነው ስፔሻላይዝ ያደረኩት። ዶክተር ህይወት በኢትዮጵያ ህግ አወጣት ሂደት ውስጥ አዘውትራ ያስተዋለችው አንድ ነገር አለ። ህግ አውጪዎች አንድን አዋጅ ያጸድቃሉ። ከዚያም በህግ ውስጥ ያሉትን ክፍተቶች ለመድፈን ዓመታት ይፈጃሉ። ይህ አዙሪት ደግሞ አዘውትሮ ይከሰታል። እዚህ ጋር ህይወት የተለየ ጥያቄ መጠየቅ ጀመረች። የህይወት ጥያቄ በህጉ ላይ ምን ችግር አለ የሚል ሳይሆን ህጎቹ ሲጻፉ በክፍሉ ውስጥ ያልነበረው ያልተካተተው ማን ነበር የሚል ነው። ስላንተ የሚመለከት ጉዳይ አንተን ሳያማክርህ በራሱ እሳቤ በራሱ በፈጠረው አንደርስታንዲንግ ህግ ቢያወጣ ያንተን ችግር ላይቀርፍ ይችላል። ተፈጻሚነቱ ላይ ብዙ እንቅፋቶች ሊፈጥሩ ይችላሉ። በአካል ጉዳተኞች የመብት ንቅናቄ ውስጥ አንድ የታወቀ መርህ አለ። ይህም ያለኛ ስለኛ ምንም መሆን የለበትም የሚል ነው። አሁን ደግሞ ይህ መርህ ወደ አንድ የተሻለ ምዕራፍ ተሸጋግሯል። ይህም በአካል ጉዳተኞች ጉዳይ ላይ ብቻ ሳይሆን በማናቸውም ጉዳይ ላይ መሳተፍ አለብን፣ ያለኛ ምንም መሆን የለበትም የሚል ነው። ነቲንግ ዊዛውት አስ አባውት አስ ሳይሆን ነቲንግ አባውት አስ። ይሄ ደግሞ ምንድነው የሚያመላክተው? እኛን የሚመለከተን ጉዳይ ብቻ ሳይሆን እንደ አንድ ዜጋ በማንኛውም ጉዳይ ውስጥ ድምጻችን ሊሰማ ሊካተት፣ እኛም ቫሊዩ ተሰጥቶ ያለንን ነገር ኮንትሪቢዩት እንድናደርግ መሆን አለበት የሚል ነው። እና 2 ህጎችን መርጬ አንስቼ እነዛ ህጎች ላይ ነው የአካል ጉዳተኞች ተሳትፎ ምን ይመስላል፣ በህግ አወጣጥ ሂደታቸው ምን ይመስል ነበረ ብዬ ያጠናሁት ማለት ነው። ይህ መርህ ለዓለም አቀፉ የአካል ጉዳተኞች መብት ስምምነቶች መሰረት ነው። ቀደም ብዬ ያነሳሁትን የቃል ኪዳን ሰነድ ወይንም ዓለም አቀፍ የአካል ጉዳተኞች መብቶች ስምምነት ወይንም CRPDን እኔ ይህ ስምምነት ከዚህ ቀደም ከነበሩት የተለየ ነው። የተረቀቀው በአካል ጉዳተኞች ለአካል ጉዳተኞች ነው። ስለ እነሱ የወጣ ህግ ሳይሆን እነሱ ለራሳቸው ያወጡት የተሳተፉበት
ህግ ነው። ኢትዮጵያ ይህንን ህግ ስታጸድቅ በ3 ነገሮች ተስማምታለች። አንደኛ፣ አካል ጉዳተኞችን የሚመለከት ህግ ከማጽደቅህ በፊት እነሱን የማሳተፍ ግዳጅ አለብህ። ሁለተኛ፣ ይህንን ስታደርግ በአንድ ጊዜ ስብሰባ ብቻ ሳይሆን እውነተኛ በሆነና ተደጋጋሚ በሆነ ተሳትፎ ውስጥ ማለፍ ይኖርበታል። ሶስተኛ፣ በተሳትፏቸው ያነሷቸውን ጉዳዮች በእውነተኛውና በመጨረሻው ሰነድ ላይ ለማካተት ጥረት ማድረግ አለብህ። እውነተኛ ጥረት። ህይወት እንግዲህ መፈተሽ የፈለገችው ይህንን ነበር። እነኚህን ነገሮች በምን ያህል መጠን እያከናወናቸው ነው የሚለውን የሰራሁት የሲቪል ማህበረሰብ ድርጅቶች አዋጅ ነው ወይም ሲኤስኦ ፕሮክላሜሽን የ2019 በአውሮፓውያን አቆጣጠር። ይሄ አዋጅ የሚያተኩረው የሲቪል ማህበረሰባት ድርጅቶችን የሚገዛ ነው። ሁለተኛው ህግ ደግሞ የገንዘብ ሚኒስቴር ያወጣው የሚኒስትሪ ኦፍ ፋይናንስ ዳይሬክቲቭ 41 ህዝባር 2015 ነው። ይህም በአውሮፓውያን አቆጣጠር ነው። ይሄኛው መመሪያ ደግሞ ይሄ መመሪያ ነው፣ ዳይሬክቲቭ ነው። ይሄ መመሪያ ደግሞ ዓላማው አካል ጉዳተኞች በመንቀሳቀስ ችግር እንደልባቸው ወጥቶ ለመግባት ለመንቀሳቀስ የትራንስፖርት ተደራሽ አለመሆን፣ የመንገዶች ተደራሽ አለመሆን ብዙ ፋክተሮችን ግምት ውስጥ በማስገባት እንቅስቃሴያቸው ህይወታቸውን ቀለል የሚያደርግ ከሆነ በሚል ከታክስ ነፃ ባለ 3 እግር ወይም ባለ 4 እግር ተሽከርካሪ እንዲያስገቡ የሚፈቅድ መመሪያ ነው። ሁለቱም ውስጣቸውና ይዘታቸው የጸደቁበት ሂደት የተለየ ነው። እኔ ስለዚህ አዋጅ ስለ ሲኤስኦ ፕሮክላሜሽን ስጠይቃቸው ፓርቲሲፓንቶች ሁሉም በአንድ ድምፅ ግን የተነሱት ወደኋላ ታሪክ መለስ ብለው ይሄ አዋጅ የሻረውን የቻሪቲ ፕሮክላሜሽንን እያነሱን ያነጻጸሩልኝ። ያኛው የቻሪቲ ፕሮክላሜሽን ላይ ደግሞ ምንም ተሳትፎ እንደሌላቸው ህጉ ሲወጣ ራሱ የፖለቲካል ሞቲቭ እንደሆነ እና እንደ ኢምፖዚሽን እንደተጫነባቸው አይነት ስሜት እና ምንም ኮንሰልቴሽን እንደነበረ እኔ ነገሩኝ። ነገር ግን የፖለቲካ ድባቡ ተቀይሮ አዲሱ መንግስት አሮጌውን ህግ የሚተካ ሌላ ህግ ማርቀቅ ሲጀምር የተለየ ነገር ተከሰተ። የዚህ የሲኤስኦ ፕሮክላሜሽን ሲወጣ እንዳልኩት በጣም ብዙ ውይይቶች ተደርገዋል። እዛው አንደኛው ውይይት ላይ የፐብሊክ የህዝብ ክንፍ ውይይት የሚባለው ላይ ይሄ ረቂቅ ህግ ቀርቦ ውይይት እየተደረገ ያለ የሲኤስኦ ኤጀንሲ ቦርድ ሜምበር የሚሆኑ አካላት ተብሎ ረቂቅ ህጉ ላይ 9 አባላት አሉ ተብሎ በሚቀርብበት ጊዜ አካል ጉዳተኞች እዛ ውስጥ ሪፕሬዘንት አልተደረጉም እና እዛው ሚቲንግ ላይ እዛው ስብሰባ ላይ ጥያቄ ያነሳሉ። መሳተፍ አለብን፣ እዚህ ውስጥ ቦርድ አባል ውስጥ መግባት አለብን ብለው ስትሮንግሊ በአንድ ድምፃቸውን ያሰማሉ። እዛም ያለው ሌላውም ተሳታፊ ህግ አውጪዎቹም ስላመኑበት ያንን 2 አካል ጉዳተኞች እዛ ውስጥ እንዲሳተፉ ወይም ደግሞ ቦርድ አባል ውስጥ እንዲሆኑ ይደረጋል። እነሱ በውይይት ውስጥ በመገኘታቸው ብቻ ያልተጠበቀ ውጤትም ተገኘ። ይህ ሀሳብ መስጠታቸው ለራሳቸው ብቻ ሳይሆን ሌሎች 2 አካላትም ሪፕሬዘንትድ ሆነዋል። አሁን በቦርድ ሜምበር አንድ ከሴቶች አንድ ከወጣቶች። ስለዚህ ሁሌ አካል ጉዳተኞችን ተሳትፎ ስንመለከት ስለነሱ ብቻ ስለነሱ ጥቅም ብቻ የነሱ ድምፅ ሊሰማ ይገባል። አዎ ይገባል። ከዛ አልፎ ግን እራሱ ማህበረሰቡ ተጠቃሚ እንደሆነ ማመን አለበት። ምክንያቱም አካል ጉዳተኞች እውቀት ይዘው ነው የሚመጡት፣ ልምድ ይዘው ነው የሚመጡት፣ የህይወት ተሞክሮ ይዘው ነው የሚመጡት። አካል ጉዳተኞች ህግ በማውጣት ሂደት ውስጥ ሲሳተፉ የሚጠቀመው ሁሉም ነው። እዚህ ጋር የህይወት ጥናት አንድ ከባድ ጥያቄ ያነሳል። አካል ጉዳተኞች የህግ ማውጣት ሂደት ውስጥ እንዳይሳተፉ የሚገድቧቸው ምንድናቸው የሚል ከሁለቱም ጀርባ የማየው ፖለቲካል ዊል ነው የማየው። ስለዚህ ስልጣን ላይ ያለው አካል ማሳተፍ ከፈለገ ወይም ህግ አውጪው ማሳተፍ ከፈለገ ያሳትፋል፣ ማሳተፍ ካልፈለገ ደግሞ አያሳትፍም ማለት ነው። በአንድ ምሳሌ እንደግፈው። የአካል ጉዳተኞችን የትራንስፖርት ተደራሽነት ችግር ለመቅረፍ ከቀረጥ ነፃ መኪና እንዲያስገቡ የሚያደርግ አንድ ህግ እየረቀቀ ነበር። ይህ ህግ አካል ጉዳተኞች በጣም የታገሉለት የመብት ጉዳይ ነው። ሆኖም ግን አንዳንዴ በጠረጴዛው ላይ ተገኘህ ማለት ድምፅህ የግድ ይሰማል ማለት አይደለም። በጠረጴዛው ዙሪያ መገኘት ድምፅህ እንደሚሰማ ዋስትና አይሆንም።
እንደ ምሳሌ ተግባራዊ ምሳሌ ሆኖ የሚረዳው እንደ ጥናት ተሳታፊ እንደገለጹልኝ ከሆነ ውይይት እየተደረገ ሀሳባቸውን በሚገልጹበት ሰዓት ሰብሳቢዎቹ ወይም የሚመለከታቸው አካላት እንዴት ነው ሀሳባቸው ተበታትኖ ትኩረት ሳይሰጧቸው እነሱ እንዴት ነው ለማይሰማቸው አካል እንደሚናገረው አይነት ስሜት እንደተሰማቸው ገልጸውልኛል። ይህ በአግባቡ ያልተደመጠ ጥያቄ ወደ ሕግ ሲጻፍ ምሉ ሊሆን አይችልም። መመሪያው ወደ ስራ ሲገባ መብት መሆን ሲገባው ወደ ልዩ እድል ወይንም ልዩ ጥቅምነት ዝቅ አለ። ይህ ማለት አስገዳጅነት የለውም ማለት ነው። ሊሰጥ ይችላል፣ ሊቀማ ይችላል። ተሳትፏቸው የአንድ ጊዜ ተሳትፎ ነው የነበረው። ግን የሲአርፒዲ ኮንቬንሽንም እንደሚገልጸው ተሳትፏቸው participation is a process not a one time act ነው የሚለውና ተሳትፏቸው ከህግ ሊወጣ ጽንሰ ሀሳቡ ሲጀመር ጀምሮ በሂደቱ ውስጥ እስከ ጸድቅ ድረስ ከጸደቀም በኋላ ደግሞ አፈጻጸሙ ላይ ከአፈጻጸሙም በኋላ ደግሞ ክትትሉ ላይ ድረስ ሁሉ አካል ጉዳተኞች መሳተፍ አለባቸውና ይሄ አንድ ያየሁት ክፍተት ነው። ክፍል 2 መግባት አትችልም። ህይወት ወደ ህግ ሙያ የገባችው ወንድሟም የትምህርት እድል ባለማግኘቱ ነበር። ዶክተር በቀለ አዳነ ይህ ነገር አሁን ተቀርፎ እንደሆነ ለማጥናት ተነሳ። እኔው ራሴ የእይታ ችግር ያለብኝ ሰው ነኝና በዚህ ህይወት ውስጥ ኑሬበታለሁ እና የተኖረ ልምድ አለኝ ማለት ነው። ዶክተር በቀለ ይህንን ጥናት የጀመረው አንድ ቀላል የሚመስል ጥያቄን ለመመለስ ነበር። ትምህርት ቤቶቻችንና የምንሰጠው ትምህርት ለአካል ጉዳተኞች በእርግጥ አካታች ነውን የሚል ነበር። ስርዓቱ አካታች የሚለውን ቃል ይጠቀማል። በእርግጥ ይህ ቃል ምን ማለት ነው? እንግዲህ አካታችነት ማለት በሁሉም ዝግጁ ሆኖ አካል ጉዳተኞች አካል ጉዳት ከሌለባቸው ሰዎች ጋር እኩል ተሳትፎ እኩል አይነት እውቀት እንዲኖራቸው የሚያስችል ከባቢ ወይም ደግሞ ሁነት ነው። ግን ያ የተመቻቸበት ቦታ ኢትዮጵያ ውስጥ አለ ለማለት አንችልም። አንድ አካል ጉዳተኛ ተማሪ ወደ ትምህርት ቤት ሊገባ ይችላል። በሩ ክፍት ነው። ጥያቄው ከገባ በኋላስ የሚለው ነው። አካባቢው ለእሱ ተስማሚ ሆኖ አልተገነባም። አካል ጉዳተኛ ተማሪን አማክለው የተቀረጹ የመማሪያ ቁሳቁሶች የሉም። የሰለጠኑ መምህራንም አይገኙም። ለምሳሌ በበርካታ የሁለተኛ ደረጃ ትምህርት ቤቶች ሌሎች ተማሪዎች መጽሐፍ እያላቸው አይነ ስውራን ግን በመስማት ብቻ ለመረዳት እየሞከሩ በክፍል ውስጥ እንዲቀመጡ ይገደዳሉ። ምክንያቱም ለነሱ የሚሆን መጽሐፍ የለም። በእርግጥ ተግዳሮቶቹ ከመጽሐፍ እጥረት የጠለቁ ናቸው። በዩኒቨርሲቲዎች ውስጥ ሳይቀር አንዳንድ ገዳቢ አሰራሮች ይታያሉ። እንደ ልምድ ያሉ ያልተጻፉ፣ ያልተፈተሹ ግን የሚሰሩ። አካል ጉዳተኛ ተማሪ ሳይኮሎጂ ራሱ ገብቶ መማር ቢፈልግ 99% ኮርሶች ምንም አይነት የማቴማቲክስ ኮርስ የላቸውም። አንዱ ብቻ ስታቲስቲክስ ወይም ማቴማቲክስ ኢንቮልቭ የሚያደርግ ከሆነ በእሱ ተለዋጭ ማመቻቸት ወይም ፍሌክሲብል የትምህርት አሰጣጥ ከመጠቀም ይልቅ ሳይኮሎጂ አትገባም። ምክንያቱም አይነ ስውር ሳይኮሎጂ እንዲገባ አይፈቀድለትም። በቀለ ይህ ሁኔታ በሁሉም ዩኒቨርሲቲዎች በሚባል ደረጃ ሊከሰት እንደሚችል ይናገራል። ሳይንስና ቴክኖሎጂ ነክ ዘርፎች ለአካል ጉዳተኛ ተማሪዎች የማይሆኑ ተደርጎ የመነገር ልምምድ አለ። ለምሳሌ በቅርቡ የተከሰተ አንድ ትልቅ ዜና ልንገራችሁ። አንድ ተማሪ መጠነኛ የእጅ ጉዳት ያለበት በአንድ ትልቅ ዩኒቨርሲቲ ውስጥ ለ4 ዓመታት ሕክምና ሲያጠና ይቆያል። ከ4 ዓመት ጥናትና ፈተና በኋላ ክሊኒካዊ ልምምድ ሲጀምር ዩኒቨርሲቲው ተሳስተናል ይለዋል። መጀመሪያውኑም እዚህ መግባት የለብህም፣ በመሆኑም አሁን ወደ ሌላ ትምህርት ክፍል ግባ ወይንም ለውጥ ይባላል። እያወራን ያለ ነው እንደዚህ አይነት አግላይነትን ነው። መርፌ መውጋት ብቻ አይደለም የሐኪም ስራው፣ ብዙ ስራ ሊሰራ ይችላል። መርፌውን ሌላ ነርስ ወይም ደግሞ ሌላ የሚያግዘው አካል ሊወጋለት ይችላል። ስለዚህ የመማር ፍላጎትና ተነሳሽነት ካለው እንዲማር ተብሎ በአስተዳደራዊ ውሳኔ እንዲገባ የተደረገ ማለት ነው። አስተዳደራዊ ውሳኔ አባሮት አስተዳደራዊ ውሳኔ መለሰው። ይህ ምን ማለት ነው? ለመባረሩ እንደ ምክንያት የተጠቀሰው መሰናክል ሳይታረም
ተማሪው ከተመለሰ ቀድሞም የተባረረው በግብታዊነት እንጂ በማስተዋል አልነበረም ማለት ነው። ስለዚህ ተመሳሳይ አካል ጉዳት ያለው ሌላ ተማሪ በመጣ ጊዜ እና ሌላ አስተዳዳሪ ከገጠመው እጣ ፋንታው መባረር ይሆናል ማለት ነው። ሕግ እስከሌለ፣ ስርዓት እስከሌለ ዋስትና የለም። በቀለ ይህንን ችግር ከመዋቅራዊ ሁኔታዎች ጋር ያገናኛቸዋል። የአካል ጉዳተኞች ጉዳይ የመብት ጉዳይ ነው አይደለ? ግን አሁን ጉዳዩን የሚከታተለው ማን እንደሆነ ታውቃለህ? ማህበራዊና ሴቶች ሚኒስቴር እና ምን አድርገውታል? ከመብት ጥያቄ ይልቅ ወደ ማህበራዊ ችግርነት ነው። ችግር አካል ጉዳተኛ አንድ አይደንቲቲ ወይም ደግሞ ማንነት ነው፣ የማይጠፋ ነው። ችግር የሚወገድ ነው። ከለማህ ወይም ደግሞ ከሰራ ልታስወግደው የምችል ነው። ይሄ ግን አይደንቲቲ ነው፣ ግሩፕ ነው። ስለዚህ የግሩፕ የዛ ቡድን መብት ደግሞ መከበር ያለበት በመብት ማዕቀፍ ነውና ይህ የአካል ጉዳተኞች መብት ጉዳይ በየትኛው የመንግስት መስሪያ ቤት ስር መጠቃለል አለበት የሚለው ጉዳይ የውዝግብ ምንጭ ሆኗል። በዚህም የተነሳ አንድ ነገሮችን ሊቀይር የሚችል ትልቅ ሕግ እንዳይጸድቅ ደንቃራ ሆኖ ቆይቷል። ክፍል 3 የተስፋ ፍንጣቂን መከተል። የዛሬውን ዝግጅት ለየት የሚያደርገው የአካል ጉዳተኛ ችግሮችን ከመሰረቱ ማስተካከል የሚችሉ ጉዳዮች ላይ ስለሚያተኩር ነው። ሕግጋት። ከጥቂት ዓመታት በፊት የኢትዮጵያ የሕዝብ ተወካዮች ምክር ቤት የሕግ አወጣጥና የሕግ ረቂቅ ዝግጅት መመሪያን አጽድቋል። ይህ መመሪያ ማንኛውም ሕግ ሲረቅ በሁሉም ደረጃዎች አካል ጉዳተኞች መሳተፍ እንዳለባቸው በግልጽ ይደነግጋል። ይሄ ማንዋል ተግባራዊ ማድረግ ከተቻለ ስለ ፓርቲሲፔሽን ክፍተት ልናወራ አንችልም ማለት ነው። ከመመሪያው ባለፈ የአካል ጉዳተኛ መብት ተሟጋቾች ሰፊውንና ከባዱን ስራ ቀድመው ሰርተውታል። አጠቃላይ የአካል ጉዳተኞች መብት አዋጅ ረቂቅ ተዘጋጅቶ ለመጽደቅ እየተጠባበቀ ነው። ይህ ሰፊ ይዘት ያለው አዋጅ የአካል ጉዳተኝነትን ጉዳይ ከተለመደው ማህበራዊ እርዳታ እሳቤ አላቆ ተፈጻሚነት ወዳለው የሰብአዊ መብት ጉዳይነት የሚቀየር ነው። በትምህርት ቤቶች ውስጥ ለአካል ጉዳተኞች ምቹ ሁኔታዎች እንዲፈጠሩ ያዛል። ፍርድ ቤቶች አስተርጓሚ እንዲያቀርቡ ያስገድዳል። ሕግም ካለነሱ ተሳትፎ እንዳይወጣ ይደነግጋል። ጥያቄው መቼ ይጸድቃል የሚለው ነው። ጠቅላላ የአካል ጉዳተኞችን መብት የሚደነግግ ሕግ ተረቋል። በቅርብ ጊዜ ይጸድቃል በፓርላማ ተብሎ ይገመታል። በቀለ በቅርቡ ይላል። ነገር ግን ይሄ ረቂቅ ለተከታታይ 5 ዓመታት በውይይት ላይ ቆይቷል። እስካሁን ወደ ፍጻሜ አላመራም። ለዚህ መዘግየት አንዱ ምክንያት በቀለ ቀደም ብሎ የጠቀሰው የመዋቅር ችግር ነው። በአሁኑ ወቅት የአካል ጉዳተኞች መብት ከፍትህ ሚኒስቴር ይልቅ በማህበራዊ ጉዳይ ሚኒስቴር ስር መውደቁ የክርክር መንስኤ ሆኗል። ግን ትልቁ የአካል ጉዳተኞች መብት ተከራካሪ ድርጅቶች ምንድን ነው የሚሉት? ይህ መብት ወጥቶ በውስጡ ይህን ሕግ የሚያስፈጽመው ሰራተኛና ማህበራዊ ጉዳይ ነው የሚል ከሆነ አልሸሹም፣ ዞር አሉ ነው። ዞሮ ወይ ለፍትህ ሚኒስቴር ወይ ለሰብአዊ መብት ድርጅቶች እንዲሰጥ እየተከራከር ነው። ሌላው የሚነሳው የተለመደ ስጋት ይህንን ሕግ ለማስፈጸም በቂ አቅም የለም፣ ብዙ ወጪ ይጠይቃል የሚል ነው። ሕይወት ይህንን ምክንያት ብዙ ጊዜ ደጋግማ ሰምተዋለች። ሁሌ የገንዘብ ኮስቲ እንደሆነ አድርገው የሚያነሱት፣ ግን ሁሉም ነገር በገንዘብ የሚፈጸም አይደለም። እስቲ መጀመሪያ ከገንዘብ የማይጠይቀውን በጀት የማይጠይቀውን የአቲቲዩድን ለውጥ እናምጣ። በእውነቱ በዩኒቨርሲቲ ሬጅስትራር ውስጥ ያለን ያልተጻፈ ደንብ ለመቀየር ምንም ወጪ አይጠይቅም። መስማት የተሳነው ሰው የአእምሮ በሽተኛ እንዳልሆነ ለመገንዘብ ማንም ሰው ቦርሳውን መዳበዝ አይጠበቅበትም። በፍርድ ቤት ውስጥ ያለ ያንድን ተከሳሽ ዝምታ እንደ ጥፋተኝነት መቀበል ወይም ማመን ሳይሆን እንደ ቋንቋ ችግር ለመረዳት ምንም ወጪ አይጠይቅም። ዓለም አቀፍ ስምምነቱ ጸድቆ መመሪያው ታውጆ የአዋጁ ረቂቅ ተጽፎ መሰረቱ ተጥሏል። ነገር ግን ወረቀት ብቻውን ወረቀት ነው፣ ሰዎችን ከጉዳት አይታደግም።
በሕግ መዛግብትና በእውነተኛ የሕይወት ገጠመኝ መሃል ያለውን ልዩነት ለመረዳት ወደ ፍትሕ ሥርዓቱ ጠልቀን መግባት ይኖርብናል። ክፍል 4 የተረሳው ታራሚ። ዶክተር አበበ ዓለሙ አእምሮውን እረፍት የነሳው አንድ የታሪክ አጋጣሚ አለ። ልጅ እያለሁ ጎረቤታችን ነበረች። ምናልባት በስራዎቹ የምትገኝ ልጅ ነው የነበረችው። ሙሉ በሙሉ መስማት አትችልም። ስለዚህ በሆነ አጋጣሚ ተደፈረች፣ ጸነሰች፣ ትምህርቷን አቋረጠች፣ ቤተሰቦቿን ገፏት፣ ማህበረሰቡም ፊቱን አዞረባት። ሕፃን ልጅ ይዛ እንጨት ወደ መሸጥ ነበር የገባችው። ዜን ህይወቷን ስቲል በዛ ነው የምትመራው። ደፋሪዋ ማን እንደሆነ እስካሁን አይታወቅም። ልጅቱም አባቷ ማን እንደሆነ አታውቅም። ያ ታሪክ ከአበበ ጋር ለዓመታት ቆየ። የአካል ጉዳተኞች መብቶች ላይ የዶክትሬት ጥናቱን ማጥናት እድል ሲያገኝ መልሶቹን ከወንጀል ፍትሕ ስርዓቱ ውስጥ ማፈላለግ ጀመረ። ያገኘው ግን መስማት ለተሳናቸው ኢትዮጵያውያን አስተማማኝ የህግ ጥበቃ አለመኖሩን ነው። የፍትሕ ስርዓቱ ውስጥ አንድም የምልክት ቋንቋ አስተርጓሚ ባለሙያ የሆነ የተቀጠረ ሰው የለም። አንድም እኔ ባየዋቸው በቆየሁባቸው ቦታዎች አንድም አላገኘውም። ቴክኖሎጂም የለም። እንግዲህ አሁን ዓለም በቴክኖሎጂ በጣም ብዙ ለመስማት ለተሳናቸው ሰዎች ብዙ ቴክኖሎጂን እያቀረበልን ነው ዓለም። ግን ከዛ ውስጥ አንዱን ተጠቃሚ አይደሉም እኔ ባለኝ መረጃ። ስለዚህ አሁን ፍትሕ ስርዓቱ ጋር ተከሰው ወይ ከሰው የኔ ጉዳይ የወንጀል ጉዳይ ስለሆነ ሲሄዱ ወይም ምስክርም ሆነው ሲሄዱ እነዚህ ሰዎች እንደው በምንድን ነው የሚግባቡት ብለህ ልጠይቅ ትችላለህ። ታዲያ ይህንን ክፍተት ለመሙላት ኃላፊነቱ የማን ነው? የፖሊስ፣ የጠበቃ ወይስ የአቃቤ ሕግ? ሙሉ ኃላፊነቱ የወደቀው በማን ነው? በበጎ ፈቃደኞች ላይ ነው። በጣም በቁጥራቸው ትንሽ የሆኑ 5-6 የማይበልጡ በአካባቢው ያሉ የበጎ ፈቃደኞች አሉ። ፕሮፌሽናል የምልክት ቋንቋ አስተርጓሚዎች። የፍትሕ ስርዓቱ ሙሉ በሙሉ ሪላይ ያደረገው ከነሱ ላይ ነው። በጣም የሚገርመው ደግሞ እነዚህን ሰዎች ፈልጎ የማምጣት ግዴታው የማን ነው? የአካል ጉዳተኞች ግዴታ ነው፣ ወይ የቤተሰቦቻቸው ወይ የነሱ። ስለዚህ መስማት የተሳነ ሆነ በወንጀል ብትከሰስ አስተርጓሚ የማምጣት ኃላፊነቱ ያንተ ነው። አስተርጓሚ ለማቅረብ አቅም ከሌለህና በቁጥጥር ስር ከሆንክ ድምፅህን ለማሰማት የምትችልበት አጋጣሚ የለህም እንደማለት ነው። መንግስት ጠበቃ የማግኘት መብትህን አክብሮ ጠበቃ በነፃ ሲያቀርብልህ አስተርጓሚስ ለምን አብሮ አያቀርብልህም የሚለው ጥያቄ እስካሁን አልተመለሰም። ሌላም ትልቅ ችግር አለ፣ የግንዛቤ። የፍትሕ ስርዓቱ ስለ መስማት የተሳናቸው ባህልና ተግባቦት ግንዛቤ ስለሌለው መሰረታዊ የሰው ልጅ ባህሪዎችን ሳይቀር በተሳሳተ መልኩ ሲረዳ ተስተውሏል። አንገትን መወዝወዝ ኮመንሊ በዴፍ ሰዎች መካከል የምታየው የተግባቦት። ስለዚህ ወይ እሺ እያሉ ነው፣ በወንጀል ጉዳይ ሲሆን ደግሞ አመነ ማለት ነው። ይሄ በተግባር የገጠመኝ ነው የምነግርህ። አምናህል ተብሎ የተደበደበ በጣም ብዙ ሰው ገጥሞኛል። አክቹዋሊ ግን እንደዛ ማለት አይደለም። ያ ሲምቦል ሌላ ጀስት ኦፊሰሩን ለምሳሌ ኦፊሰሩን ደስ እንዲለው አፒዝ ለማድረግ የሚጠቀሙበት አንዱ መንገድ ነው። እሺ ለማለትም ሊሆን ይችላል፣ ግን ነሰርሊ እሺ ወይም ደግሞ መስማማቴን እየገለጽኩ ነው ለማለት አይደለም። ኦልዌይስ እንደሱም ለማለት አይደለም። ድምፅ ስለማይሰሙ ደግሞ አንዳንዶቹ ሲራመዱ በጣም ፈጠን ብለው የሚራመዱ አሉ። ይህንን ልክ ከወንጀል ድርጊት ለማምለጥ አድርጎ ተወስዶባቸው የተደበደቡ ሰዎች ገጥመውኛል። ልታመልጥ ነው እየሮጥክ የነበረው አንተ ነው ማለት ነው ይህን ያደረገው። በእርግጥ ችግሩ ለሕግ ባለሙያዎች የምልክት ቋንቋ አስተርጓሚ አለመኖሩ ብቻ አይደለም፣ ጉድለቱ በሕጉ በራሱ ውስጥም ጭምር ነው። አበበ የሕግ ድንጋጌዎችን ሲመረምር ብዙ ኢትዮጵያውያን እስካሁን ድረስ በሥራ ላይ መሆናቸውን የማይገምቷቸውን አንቀጾች አገኘ። መስማት አለመቻልን ከአእምሮ ጤና ችግር ጋር
አንድ አድርገው የሚያዩ ድንጋጌዎችን። እነዚህን ድንጋጌዎች ከየት እንደመጡ ለማወቅ ወደ ኋላ መሄድ ያስፈልገናል። የፍትሐብሔር ሕጋችን ለዘመናት የኢትዮጵያ ሕግ የጀርባ አጥንት ከነበረው ፍትሐ ነገሥት የተቀዳ ነው። ፍትሐ ነገሥት ራሱ ደግሞ ጥንታዊ የሆኑ ሮማውያን እሳቤዎች ይንጸባረቁበታል። ፍትሐ ነገሥት ደግሞ መሰረት ያደረገባቸው የሮማውያን በርካታ ሕጎች አሉ። ከዛ ውስጥ የጁስቲኒያን ኮድስ የሚባሉ አሉ። በ6ኛው ክፍለ ዘመን የወጡ ናቸውና በደንብ በተደራጀ መልኩ የመስማት የተሳናቸውን ሰዎች መብት በሚመለከት እዚህ ሕግ ላይ እናገኛለን። በ6ኛው ክፍለ ዘመን ይወጣል። እሱ ላይ ያለው ሕግ ይዘት በቀጥታ ከኛ የፍትሐብሔር ሕግ ውስጥ እናገኘዋለን። ወርድ ባይ ወርድ ነው እንግዲህ በቀጥታ እዛ ይወሰድ አይወሰድ እርግጠኛ አይደለሁም። አርቃቂው ከየት እንደወሰደው እርግጠኛ አይደለሁም፣ ግን ተጽዕኖ አለ፣ በቀጥታ ተጽዕኖ አለ። ከ1500 ዓመታት በፊት የነበረ የሕግ ትንታኔ በፍትሐ ነገሥት በኩል ወደ ዘመናዊው የፍትሐብሔር ሕጋችን ገብቷል፣ ሳይሻሻል ሳይፈተሽ። አበበ እነዚህ ድንጋጌዎች በዘመናዊ ፍርድ ቤቶች ውሳኔዎች ላይ ተጽዕኖ ያሳደሩባቸውን አጋጣሚዎች አስተውሏል። በአንድ ወቅት አባትና ልጅ በነፍስ ግድያ ሙከራ ይከሰሳሉ። አባትየው መስማት የተሳነው ነበር። ፍርድ ቤት ሲቀርብ ለምርመራ ወደ ጤና ጣቢያ ተላከ። ክሊኒኩም መስማት የተሳነው መሆኑን አረጋገጠ። ለፍርድ ቤቱም ላከ። ፍርድ ቤቱ የሚቀጥለውን ውሳኔ አስተላለፈ። ይህ ግለሰብ መስማትም መናገርም ስለማይችል የአእምሮ በሽተኛ ነው። የተጻፈው ነው ምንገር የአእምሮ ህመም አለበት። ስለዚህ በወንጀል ሕጋችን መሰረት ደግሞ የአእምሮ ህመም ያለበት ሰው በወንጀል የሚያደርገውን ድርጊት ስለማያውቅ ውጤቱንም ስለማያውቅ የወንጀል ተጠያቂ አይደለም ብሎ ነፃ ይለቀዋል። ልጁ በሂደቱ ይቀጥላል። ይህ ትልቅ የሆነ የፍትህ መዛባት ነው። ኢብን ማህበረሰቡ ያን ሰውስ እንዴት ነው የሚመለከተው? ከዛ በኋላ የአእምሮ በሽተኛ ነው የሚለው ወይስ መስማት የተሳነው ብሎ ነው የሚያስበው? ተከሳሽ በነፃ ተሰናበተ። ወንጀሉን እንዳልፈጸመ ሰው ሳይሆን እንደ አእምሮ ህመምተኛ። ወንጀሉን ባይፈጽም እንኳ የአእምሮ ህመምተኛ የሚል ስያሜ ተሰጠው። ወንጀልን ፈጽሞ ከሆነም ተበዳይ ፍትህ ሳያገኝ በከንቱ ቀረ። ሁለት ኪሳራ። ይህ መጀመሪያ ወደ ጠቀስኩት ሰው ይመልሰናል። በዝምታው ምክንያት 8 ዓመታትን ተፈርዶበት የነበረው ሰው። ያ ሰው አንድ ጠበቃ ጉዳዩን በነፃ ይዞለት በድጋሜ መከታተል ጀመረ። ከፍተኛው ፍርድ ቤት የቀደመውን ውሳኔ ሽሮ መንግስት ለሰውየው የምልክት ቋንቋ ትምህርት እንዲሰጠውና ጉዳዩም በድጋሜ በሰበር እንዲታይ ውሳኔ አስተላለፈ። ቀጥሎ ያለው ታሪክ አስገራሚ ነው። አስተዳደር ክፍሉ ያ ሰውዬ የምልክት ቋንቋ እንዲማር ጥረት አደረገ። ከተለያዩ ተቋማት ጋር ደብዳቤ ተጻጻፈ። ነገር ግን አንድም ተቋም ይሄ የኔ ኃላፊነት ነው ብሎ የመጣ የለም፣ የወሰደ የለም፣ ኃላፊነት የወሰደ የለም። በዚያ ሂደት ውስጥ ደብዳቤ እየተጻጻፉ ኃላፊነት የሚወስድ ሰው ሲጠፋ ተረሳ። ሰውየው እዛ ውስጥ ተረሳ። በመንግስት መስሪያ ቤቶች ውስጥ ደብዳቤዎች ወዲና ወዲያ ይላሉ። እንደተለመደው የማን በጀት፣ የማን ስልጣን፣ የማን ኃላፊነት እያሉ ደብዳቤዎች ወዲህ ወዲያ ሲንሸራሸሩ በአንድ ምስኪን የሰው ልጅ ላይ ምን በደል ሊፈጽሙ እንደሚችሉ አያውቁም። ያ የተረሳ ሰው በመጨረሻ ተለቀቀ። ነገር ግን ፍትህ ሚዛኗን አዘንብላለት አልነበረም። ኮቪድ ሲመጣ የቦታዎችን ለኮቪድ ስፔስ ለመስጠት ማስለቀቅ ይደረግ ነበርና አስተዳዳሪ ውሳኔ ተወስኖ እነዚህ ሰዎች ይውጡ ተብሎ ሲወሰን በአጋጣሚ እዚያ ሊገኝ የማይገባው ሰው እሱም ተገኘ። አልቲሜትሊ በዚያ ምክንያት በአስተዳዳሪ ውሳኔ እንዲወጣ ተደረገ። እንግዲህ ከዚህ በላይ የፍትህ የታሰረበትም የተለቀቀበትም መንገድ ልክ አይደለም። ይህ እድለቢስነት አይደለም፣ የእግዚአብሔር ቁጣም አይደለም፣ አካል ጉዳተኝነት በራሱ የፈጠረው ችግርም አይደለም። ይህ የሚሆነው ሕግጋት የሚመለከታቸውን አካላት ሳያሳትፉ ሳያማክሉ ሲጻፉ ነው። ተቋማት ለሁሉም እንደ ፍላጎቱና እንደ አቅሙ የሚገለገልበትን ፍትሐዊ አሰራር ማቆም ሲሳናቸው ነው። ይህ የሚሆነው ትምህርት ቤቶች ለአካል ጉዳተኛ ተማሪዎቻቸው
ተስማሚ የክፍል ሁኔታን ከመፍጠር ይልቅ የትምህርት ላንተ አይቻልም፣ ላንተ አይሆንም ሲሉ ፍርድ ቤቶች ከፊታቸው የቆመውን ሰው ሐሳብ ለመስማት ቋንቋ ሲያጥራቸው፣ በተለይ ደግሞ ይህ የኔ ኃላፊነት ነው ብሎ የሚቀበል አካል ሲጠፋ ነው። ይህ የሚሊዮኖች ታሪክ ነው። ሕግጋት ወደ ተግባር እስኪገቡ፣ የተጻፉ እስኪፈጸሙ፣ እንደ ሀገር የገባነው ቃል ኪዳን በድርጊት እስኪጸና ከየበሩ የሚገፉ፣ በዋዛ የሚታለፉ፣ እንደ ቀልድ የሚዘለፉ ወንድም እህቶቻችን ዝምታ መጮሁን አያቆምም።